ሰላም ሰላም ቤተሰቦች እንዴት ናችሁ? ዛሬ እንዴት ሊንክድኢን ቬሪፊኬሽን እንደምናደርግ እናያለን። ይሄን ሊንክ ዲስክሪፕሽን ላይ አስቀምጣለሁ። በዚህ ሊንክ ገብታችሁ መጀመሪያ ፈርስት ኔም ይጠይቃል። ፈርስት ኔማችሁን ታስገባላችሁ። ኢሜል ይጠይቃል። ኢሜላችሁንም በዛው ታስገባላችሁ። ፈርስት ኔም እና ላስት ኔሙ በፓስፖርት ላይ እንዳለው መሆን አለበት፣ ወይም ደግሞ በአይዲያችሁ ላይ ያለ መሆን አለበት። ሁለተኛ ደግሞ ሪፖርት ዲታይልስ ብሎ የሚጠይቃችሁ ማይ አካውንት ብላችሁ ትመልሳላችሁ። ከዛ ደግሞ አካውንቱ የኔ ነው ብላችሁ ትቀጥላላችሁ። በፕሮፋይል ኔሙን አስገቡ ይላችኋል። ብዙ ጊዜ ስናስገባ ማወቅ ያለብን በእንትኑ ፕሮፋይል ኔሙ ላይመሳሰል ይችላል። አክራይተን ከሆነ ላይመሳሰል ይችላል። ነገር ግን የምናስገባው አሁንም ፓስፖርት ላይ ያለው መሆን አለበት። ከፓስፖርቱ ጋር ነው መመሳሰል ያለበት። እና እንግዲህ ከዛ ኢሜል እንመርጣለን። ኢሜሉን ከመረጥን በኋላ ኢሜሉ ከላይ በኩል ካለው ጋር ተመሳሳይ መሆን አለበት። ስልክ ቁጥር ካላችሁ ስልክ ቁጥርን ከዚህ በፊት በቱ ስቴፕ ቬሪፊኬሽንም ይሁን በሌላ ምክንያት ኮኔክት ያደረጋችሁ ካላችሁ ስልክ ቁጥርን ብታስገቡ አሪፍ ነው። ብዙ ጊዜ ዩአርኤል የለንም። ከዛ ቀጣዩ አንሪኮግናይዝድ ሳይን ኢን ኖቲፊኬሽን የሚለውን እንመርጣለን። እሱን ከመረጥን በኋላ ዋት ካን ዊ ሄልፕ ዩ ዊዝ ቱዴይ የሚለው ላይ ጥያቄ እናስገባለን። ጥያቄ ስናስገባ ብዙ ጊዜ ኮረክት ለመሆን ጀሚኒን ጠይቀናት ከጀሚኒ ከቻት ጂፒቲ ወይም ደግሞ ኤአይ ብንወስድ የእነሱን ኢንተርናሽናል ሌቨል ለመመለስ ያዋጣናል ማለት ነው። አሪፍ ነው። ከዛ አድ አን አታችመንት በሚለው ላይ ገብተን ፓስፖርቱን አታች ብናደርግ አሪፍ ነው። ፓስፖርት ወይም ደግሞ ናሽናል አይዲ ያላችሁ ናሽናል አይዳችሁን። አሁን ይህን እኔ በምሰራበት ጊዜ ላይ ናሽናል አይዲ ሳፖርት አያደርግም። ሊንክድኢን ናሽናል አይዲ ሳፖርት እያደረገ አይደለም። ነገር ግን ፓስፖርት ያላችሁ ቢሆን ይመረጣል። ናሽናል አይዲ ብቻ ያላችሁ ከዚህ ቀጥዬ የምሰራላችሁ ቪዲዮ አለ። እሱን አይታችሁ ናሽናል አይዲውን መውሰድ ትችላላችሁ። እና አምኖት ሮቦት የሚለውን ካለፍን በኋላ ሳብሚት እናደርጋለን። ሳብሚት ስናደርግ ብዙ ልጆችን ወደ ቀጣይ ፔጅ ይወስዳቸዋል። አንዳንዶቹን ደግሞ ቀጥታ ሊወስድም ይችላል። እና እኔን ወደ ቀጣይ ፔጅ ነው የወሰደኝ። ቀጣይ ፔጅ አካውንት ቬሪፊኬሽን ኩዌስችን ነው የሚለው። እና እዚህ ጋር ስንገባ ፈረስት ኔም ይጠይቀናል። እንደ ቀደም እንደሞላ ነው ፈረስት ኔሙን እንሞላለን። ከዛ ማች ያደርጋል ወይ ይላል። እኔ አከራይቼ ስለሆነ አካውንቱን ያወጣሁት ሳከራይ ስሙ ተቀይሮ ነበር። ስለዚህ ነው ብዬ ነው የሚቀጥለው። ማች ያላረገበት ምክንያት ግን ማይ ኔም ፕሮፋይል ዋዝ ቼንጅድ ዊዛውት ማይ አፕሩቫል ብለን ብዬ ነው የሚቀጥለው። ይቅርታ። እና ካረንትሊ ትራቨሊንግ ምናምን የሚለው ኖ ነው የሚለው። ቪፒኤኑንም አልተጠቀምኩም በሚል ኖ እለዋለሁ። ይህን ኦፕሽን ከዚህ በፊት ተጠቅሜ ስለሰራልኝ ነው። ካውንትሪውን ኢትዮጵያን መርጥና ካውንትሪ አሁን ያለንበት ቦታ ወይም ደግሞ ሎኬሽን ኢትዮጵያ እንልና የስ እንላለን። ሪሰንት አፕዴት እንዳረግን እንቀበላለን። አሁን እዚህ ጥያቄውን ስንጠይቅ አሁንም ከጀሚኒ ነው የወሰድኩት። ነገር ግን ጥያቄዋን እንደሚገባ አድርጋችሁ ወይም ደግሞ እንዴት መጠየቅ እንዳለባችሁ ጀሚኒን ከጠየቃችሁ በኋላ እሷ ፎርማል የሆነ ወይ ጥያቄውን መልሳ ትሰጣችኋለች ማለት ነው። ያን ጥያቄ ወስደን እዚህ አታች የምናደርገውን ዶክመንት አይነቱን ነው የምናስገባው። ናሽናል አይዲ ከሆነ ናሽናል አይዲ፣ አፊኔቲቭ አይደንቲቲ የሚባል አለ። እሱ ደግሞ ስመጣ አሳያችኋለሁ ቀጣይ ቪዲዮ ላይ በሱ እናደርገዋለን ማለት ነው። አሁን ፓስፖርት ካለ አለኝ። ፓስፖርትን አፕዴት አፕሎድ አድርጌዋለሁ። አግሪ ብዬ አምኖት ሮቦት የሚለውን እነካለሁ። ብዙ ጊዜ ከታች የምታዩትን ጽሁፍ አይነት አፕሎዲንግ ኤረር ብሎ የሚያመጣላችሁ የኔትወርክ ወይም ደግሞ የኮኔክሽን ችግር በሚኖርበት ጊዜ ነው። ግን እሱ የግድ አፕሎድ መሆን አለበት። እንዲህ ካደረግን በኋላ አፕሎድ ማድረጉን ቴንክስ ፎር ኮንታክቲንግ አስ የሚለዋ ጽሁፍ ካልመጣች አልተቀበሉም ማለት ነው።